ማያት ይሁን እሺ ቆይ ልንገርሽ ዛሬ አንቺ ይሄን የሚመለከቱ ሰዎች ማለት ነው ቢያንስ 500 ሰው ከጨመረልን ሳይክል ይገዛልሻል ፕሮሚስ ፕሮሚስ ተገብቶልሻል ግን 500 ሰብስክራይበር ያስፈልጋታል ለዚህ ሰብስክራይብ አድርጉኝ ባያችሁ ሰብስክራይብ አድርጉ ያረጉሻል ደግሞ በእርግጠኝነት እኔ የፈለኩት አሁን በዚህ አንድ ወር ውስጥ እኔ የፈለኩት እንደዚህ ነው የፈለኩት እንደዚህ እንደዚህ ትፈልጋለች እስቲ ሰብስክራይብ የሚለውን ተጫኑና ቤተሰብ ይሁኑ አይደል ብዙ ይጠቀማሉ ካንቺ እስቲ አንቺ እኔን ጥያቄ ጠይቂኝና እኔ ልመልስልሽ ዛሬ ጠያቂ አንቺ ነሽ ያንቺ ተራ ነው አንቺ እኔን ጠይቂ ደስ ያለሽ ጥያቄ ጠይቂኝ እኔ መልስልሻለሁ እኔ አሁን የመጣው ልክ እንደዚህ ጥያቄ እሺ እንደዚህ ጥያቄ እሺ ጠይቂ ጠይቂኛ እየጠበቁሽ እኮ ነው ሰው ለምንድን ነው ምግብ የሚበላው የሰው ልጅ የሚበላው ትልቅ እንዲሆን እኔ ሁለተኛ ጥያቄ ደግሞ ጠይቂ አንተ ለምንድን ነው ትልቅ የሆንኩት እኔ ትልቅ የሆንኩት እና ልንገርሽ እኔ ትልቅ የሆንኩት ልንገርሽ ምግብ በልቼ እንዳንቺ ነበርኩ አድጌው ጺም አወጣው ትንሽ አድገህ ጺም አለኝ እንዴት አወጣ ጺም ያወጣሁት እንዴት መሰለሽ መጀመሪያ እያሉክ ነው ደስ እነሱ እያሉ ነው እሺ አንቺ ልጠይቅሽ እሺ ከምረጪ ከአይስክሬም እና ከኬክ አይደለም አንዱን ምረጪ አይስክሬም እሺ ከአይስክሬም እና ከቸኮሌት ከቸኮሌት እና ከቸኮሌት እና ከአይስክሬም ቸኮሌት ብለሻል ከቸኮሌት እና ከኔ ምረጭ ከቸኮሌት እና ከኔ ምረጭ ቸኮሌት ከቸኮሌት እና ከማዬ ናነይ ማለት አሁን ከቸኮሌት እና ከማዬ እሺ ልጠይቅሽ የሰው ልጅ ማለት ነው የሰው ልጅ ኖሮ ትልቅ ይሆናል ሽማግሌ ይሆናል ሽማግሌ ሆኖ ከዛስ ምን ይሆናል ይሞታል እሺ ይሞታል ሲሞት ግን የት ነው የሚሄደው እግዚአብሔር ጋር እንዴት አወቅሽ ራሴ ነኝ እንዴት ታውቂያለሽ ራስሽ ማን ነግሮሽ ነው እውነት ንገሪኝ አይደለም ለነሱ ንገሪያቸው ማንም አልነገረኝም እውነት በሕፃንነትሽም ታውቂያለሽ ይሄን ሰው ሲሞት እግዚአብሔር ጋር ነው የሚሄደው የምር እስቲ እግዚአብሔርን ጌታን በይ ከዛስ እግዚአብሔር ጋር ሄዶ ምን ይሆናል